እሺ ብር እንዴት ነው የሚወጣው ብላችሁ የነበረ በውስጥ ጠይቁ የነበረ ብር ብቻ $10 ይኑራችሁ እንጂ $10 ከሞላላችሁ 1300 በባንክ መውጣት ይቻላል። በኮመርሻል ባንክ በቴሌ ብር እዚህ ጋር ደግሞ በ1600 በ1500 1550 ይሸጣል። እዚህ አፕ ላይ ራሳችሁ እዚህ በቃ እኔ አሁን ኮይንሴለር ነኝ ይሸጣል። ስለዚህ ብር ለማውጣት ብር የሆነ ኮተት ምናምን የለበትም። ወደ ባይናንስ ማውጣት ይቻላል። ወደ ኮመርሻል ባንክ ቴሌ ብር በጣም ነው የሚከፍለው። እናንተ ብቻ ስሩ እንጂ ስለ ብር ካላችሁ በጣም የሚሰራ ሰው ብቻ ነው እንጂ በቀን ወደ 30,000 ብር ሊከፍላችሁ ይችላል። ከዛም በላይ ከሰራችሁ ማለት ነው። ብቻ ግን እናንተ ልፋት ይጠይቃችኋል። ጊዜ ሰጥታችሁ እዚህ በጣም መስራት ተጠበቅባችኋል። ለለፋበት ሰው 30,000 ብር ትንሽ ነው። ለለፋበት ሰው ከ30,000 ብር በላይ ነው ያገኛል። ግን ቅድም እንደተናገርኩ ከዛ በላይ ዴዲኬሽን ይፈልጋል፣ ኮንሲስተንሲ ይፈልጋል፣ ልፋት ይፈልጋል። ማላገጥ አይሆንም። እያላገጡ አንድ ቀን እየገባ አንድ ቀን እየወጣ መቼም ይረሳል አልጎሪዝሙ። ስለ ሶሻል ሚዲያ የሚረዳ ሰው ይሄንን ይረዳኛል። ሶሻል ሚዲያ ኮንሲስተንሲ ይፈልጋል። ላይቫችሁን ይዘጋዋል። ስለዚህ ምንድነው ካሜራ ጥሎ መሄድ አይቻልም። ላይቭ ስትገቡ ህጎቹን ልንገራችሁ በዛው። ካሜራ ጥሎ መሄድ አይቻልም። ህፃን ልጅ ማሳየት አይቻልም። ማይክሮፎናችሁን ሚውት ማድረግ አይቻልም። ጨለማ ውስጥ መቀመጥ አይቻልም። እና ደግሞ ሌላው የማይቻለው ከሰው ጋር ማለቴ ከሌላ ሰው ጋር አጠገብ ላጠገብ ሆናችሁ ለሁለት ሆናችሁ ላይቭ መግባት አይቻልም። አፕሊኬሽኑ የሚፈልገው እናንተ ናችሁ ፌስ አውተንቲኬሽን የጨረሳችሁለት እናንተን ብቻ ማየት ነው የሚፈልገው። የአፕሊኬሽን ፌስ አውተንቲኬሽን የሰጠለትን ሰው የጨረሰለትን ሰው ብቻ ነው ማየት የሚፈልገው አፕሊኬሽኑ። ሰው ከሌላ ሰው ጋር አጠገብ ላጠገብ ሆናችሁ ላይቭ መግባት አይቻልም። ላይቭ የምትሰሩት በዚህ መልኩ ነው። ከዛ ላይቭ ከገባችሁ በኋላ 2 ሰዓት ከሞላችሁ በኋላ ሪዋርዱን እንዴት ነው የምንቀበለው የሚል ጥያቄ ሊፈጥርባችሁ ይችላል። ላይቭ ገብታችሁ 2 ሰዓት ከሞላችሁ በኋላ ሪዋርዳችሁን እንዴት ነው የምትቀበሉት? አዳዲሶች አዲስ ከሆናችሁ መጀመሪያ 3ቷን ሰረዝ ንኳትና ግቡ። አሁን ግቡ። እንድታዩት ላይቫችሁ ላይ ስትገቡ ግር እንዳይላችሁ 3 ሰረዟን ንኳትና ግቡ። መጀመሪያ 3 ሰረዟን ነክታችኋት ከገባችሁ በኋላ ሪዋርድስ የሚል አለ፣ እዛው ውስጥ ግቡልኝ። ሪዋርድስ የሚል አለ፣ እዛው ውስጥ ግቡ። 3 ሰረዟን ንኳትና ግቡ። ከዛ ሪዋርድስ የሚል አለ፣ እዛው ውስጥ ግቡ። ከዛ በኋላ ለአዳዲሶች ብቻ ምን ይላል? ዴይሊ ላይቭ ዱሬሽን ብሎ 60 ሚኒትስ ብሎ ዴይሊ ላይቭ ዱሬሽን 60 ሚኒትስ ይልና 5000 ፐር አወር ይላል። ለአዳዲስ ልጆች፣ አዲስ ለሆናችሁ ልጆች ዴይሊ ላይቭ ዱሬሽን 60 ሚኒትስ 5000 ፐር አወር ይላል። አገኛችሁት? ከሱም በታች አዲስ ለሆናችሁ ልጆች ምን ይላል? ዴይሊ ላይቭ ዱሬሽን ብሎ በድጋሜ 120 ሚኒት ይልና ድጋሜ 5000 ፐር አወር ይላል። ስለዚህ ምንድነው እሱ ምን ለማለት ነው? መጀመሪያ ላይቭ ስትገቡ 1 ሰዓት ሲሞላችሁ ከላይ ዴይሊ ላይቭ ዱሬሽን 60 ሚኒትስ ብሎ 5000 ፐር አወር የሚለው ሪሲቭ የሚል ያመጣል። ሪሲቭ ብላችሁ ኮንፊርም አድርጋችሁ ትቀበሉታላችሁ። 2 ሰዓት ሲሞላችሁ ደግሞ ከሱ ስር ያለው ዴይሊ ላይቭ ዱሬሽን 120 ሚኒት የሚለው 5000 ፐር አወር የሚለው ደግሞ 2 ሰዓት ልክ ሲሞላችሁ ከሱ በታች ደግሞ ያለው ያመጣል ሪሲቭ ብሎ። ገባችሁ? ስለዚህ በዛ መልኩ ሪሲቭ እያደረጋችሁ ተቀበሉኝ ነው። በቃ ሌላ ነገር የለው። ሪሲቭ አድርጋችሁ ተቀበሉኝ ማለቱ ነው። ሪሲቭ እያደረጋችሁ ትቀበሉታላችሁ። አንድ እሷን ያዙልኝ። ሁለተኛ ነገር ሪሲቭ እንዴት እንደምታደርጉ ካወቃችሁ ደግሞ ምንድነው አሁን ሌላ የምታደርጉልኝ ነገር? ውጡና ከዛ ደግሞ ላይቭ ከገባችሁ በኋላ ያለውን ህግ ተናግሬያለሁ። ኮይን እንዴት ማግኘት እንደምትችሉ ተናግሬያለሁ። ሌላ ምን ቀረኝ? አሁን ለሴቶች መናገር ያለብኝ ፓርቲ የሚባል ቦታ አለ። ፓርቲ የሚባለው ቦታ ላይ እንዴት እንደምትሰሩ ደግሞ እነግራችኋለሁ። ፓርቲ የሚባለው ቦታ ሰዎች ተደርድረው ቁጭ ያሉበት ቦታ ነው። ሰዎች ተደርድረው ቁጭ ያሉበት ቦታ ጋር ትሄዱና ምንድነው የምታደርጉት? እዛ ቦታ ጋር ትሄዱና ምንድነው የምታደርጉት? 2 ሰዓት ትቀመጣላችሁ። ፓርቲ የሚባለው ቦታ ጋር ትቀመጣላችሁ። ትሄዱና ለ2 ሰዓት ያህል ቁጭ ትላላችሁ ማለት ነው። ለ2 ሰዓት ያህል ቁጭ ስትሉ ምንድነው የሚሰጣችሁ? ፓርቲ የሚባለው ቦታ ለ1 ሰዓት 800 ለ1 ሰዓት 800 አድርጎ 1600 ይሰጣችኋል። ለ2 ሰዓት ስትቀመጡ ማለት ነው። በዛ መልኩ ፓርቲያችሁ መስራት ትችላላችሁ። ይሄ ነው የፓርቲ ስራችሁ። ፓርቲውንም ሪሲቭ የምታደርጉት እንደቀደሙ በተመሳሳይ ነው። በተመሳሳይ ቀደም በነገርኳችሁ መሰረት
እኔ በተመሳሳይ ያስረዳቸው ቀደም እዛ በነገርኳችሁ ጋር መሰረት እንደዛ ዴሊ ላይቭ ዱሬሽን ትችላላችሁ። ብሎ የላይቭ እንደሚሰጣችሁ ሁሉ ወደ ላይ ስክሮል ስታደርጉ ጆይን ዘ ፓርቲ 1 ሀወር ይላል። እዛ ጋር ደግሞ 800 ይሰጣቸዋል ማለት ነው።